እኔ ምንድነው የምትይኝ አንቺ? ላይ ተሰኝ ተነሺ። በእናትሽ ይቅርታ አድርግልኝ እኔ እናት ወቅድ ተነሺ ከኔ ላይ ሆና ይቅርታ አድርጊ ማሪ በእናትሽ ይቅርታ አድርጊሽ። ነርጄና ጨርሽብኝ ተነሺ። በእናትሽ ነው እየደከመኝ ነው በቃ ማሪ በእናትሽ ይቅር በይ በእናትሽ። ሀና ከኔ ላይ ሀና ተነሺ ከኔ ላይ ተነሺ ብዬሻለሁ። አሰሚም እንደውም ነገ አይደለም አሁን ነው መሄድ ያለብሽ። ዞር በይልኝ ወደዛ ልቀቂኝ ወደዛ። ሰላም ቤተሰብ እንዴት ናችሁ? አላችሁልኝ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ እንዴት ነው? ሳምንታችሁ እንዴት አለፈ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ሰሞኑን እዮብን ፕራንክ በማድረግ ያፌት እኔን ፕራንክ በማድረግ በቃ ሰሞኑን በፕራንክ ነው እየመጣሁባችሁ ያለሁትና ያው ትንሽ ዘና እንድትሉ ነው። ከጭቅጭቅ ማር ላይ ያወጣችሁት የዛኛው ሳምንት ወራቶች ምናምን በጣም ጭቅጭቅ ነበረ። በጣም ጭንቀት ውስጥ ነበርን። በትንሱና ባላዛር የተነሳ ብዙ ዲፕሬሽን ውስጥ ገብተን ነበር። ግን አሁን ፕራንክ እያደረገን እናንተን እያዝናናን ነው። እንደምትዝናኑበት እንደምትስቁ ፈታ እንደምትሉበት እርግጠኛ ነኝ ቤተሰብ። ዛሬ ደግሞ እንግዲህ አብራችሁኝ እንድትሆኑ ከውሎዬ አንዱን ላሳያችሁ አብረን እንድንውል። እስቲ ቤት ውስጥ እንዴት ነው የምውለው፣ እስቲ ቤት ውስጥ ምን ሳረግ ነው የምውለው የሚለውን ነገር አብረን እንውላለን ብዬ ዛሬ ደግሞ በዚህ ቪዲዮ መጥቻለሁ። እናንተም ሰብስክራይብ እያረጋችሁ ሼር እያረጋችሁ ላይክ እየሰጣችሁ ኮሜንት እየሰጣችሁ እንደምታዩን ተስፋ አደርጋለሁ። ኧረ ቤተሰብ አልቆየም እንዴ 100 አስገቡኝ እንጂ ምንድነው 100 ልግባና ደግሼ ምናምን ነገር 100 መግባቴን ከእናንተ ጋር ሰረብሌት እናድርግ። እባካችሁ 100 አስገቡኝ እላለሁኝ። ደግሞ እንደምታስገቡኝ ተስፋ አለኝ። በዚህ ቪዲዮ መቼም ስንትና ስንት ሰብስክራይብ እንደማገኝ አላቅም። ቤተሰብ እናንተ እንደምታበረታቱኝ ተስፋ አለኝ። በጣም ነው የማመሰግናችሁ። እግዚአብሔር ይባርካችሁ። ዛሬ እንግዲህ የመጣንበት ዋና ምክንያት አብራችሁኝ እንድትውሉ ውሎዬን ላሳያችሁ ነው ማለት ነው። ያው እንግዲህ ከውሎዬ አንዱ ምን እንደሆነ አብረን እናያለን። እንግዲህ ወደ ሀገራችሁ መግባት የምትፈልጉ ሀገራችሁ መመለስ የምትፈልጉ እግዚአብሔር ቅፍ ድግፍ አድርጎ በደሙ ሸፍኑ ወደ ሀገራችሁ ወደ ኢትዮጵያ ምድር ይመልሳችሁ እላለሁኝ። ትዳር የምትፈልጉ እግዚአብሔር ትዳር ይስጣችሁ እላለሁኝ። ሞዴል ለምትፈልጉ እግዚአብሔር በልጅ በፍሬ ይባርካችሁ እላለሁኝ። ይሄ መልካም ምኞቴ ነው ለእናንተ። እዛም ላላችሁት እግዚአብሔር ይጠብቃችሁ፣ በደሙ ተሸፈኑ ላለው እውነት ከማዳም ጋር የሚያግባባ ሰላም የሆነ የእግዚአብሔር ፍቅር በእናንተ ላይ ይግባላለሁኝ። በጣም ነው የማመሰግናችሁ ከኔ ጋር ስላላችሁ። እግዚአብሔር ያክብራችሁ። ውሏችን እንሄዳለን። እግዚአብሔር ደግሞ ያግዘናል። ዛሬ ውሏችን ምን እንደሆነ ወይ ምንድነው ሁሉ ጊዜ በግል ሲሰራ እዚህ ቤት ችግር አያጣውም። ምንድነው በመድኃኒዓለም ምንድነው በምን መተሹ ነው? ወይኔ ጉዴ ምን አድርገሽ ነው? ምን ማለት ነው? ከእጄ ማለት ምን ማለት ነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ
የምናገረው ነገር ሁላ ነው ጠፋኝ ጌታ እኔ ምንድነው የሚባለው እሺ ምን እንድነው በእግዚአብሔር አንቺ ግን ጤነኛ ነሽ ወይ ንገሪኝ እስቲ ቲቪ ላይ ያለ ነገር ሰብረሽ አትናደጂ እንደዚህ አትሁኝ ትይኛለሽ ምን እንደሆነ የፈለግሽው አልናደድም እሺ ምኑን ማዲ ባክሽ ብርጭቆ ነው የሰበርሽው ከደረም እኮ ማዲ ባክሽ በእናትሽ ተታገለሽ ምሳሌው ነገር ቲቪ ላይ ያለ ነገር መስበር ምን ይሉታል ወይኔ ታው በኢየሱስ ስም ምን እላለሁ ሻውና ሲመጣ ምን ማለት እችላለሁ ምን ማድረግ እችላለሁ ምንድነው የማደርገው ጌታ ሆይ እዚህ ጋር ነው ታውቃለህ የመታችሁ ቀጥታ እዚህ ጋር ነው የመታው ይሄ ደግሞ እኮ ስክሪኑ ራሱ አይሰራም ምን አይነት ልጅ ነሽ ግን አንቺ ግን ምን አይነት ሆነሽ ግን በጌታ አሁን ማልቀስ ላይ ቲቪውን ይመልስልኛል ነገርን ስታረሽ ቲቪ ይመልስልኛል ወደ ቦታ ይመለሳል ይመለስልኛል ምን አይነት ዋናት በእናታችሁ ግዴለሽ መሆንሽ ይሄንን ነው የሚያመጣው ስለ ስርዓት ስለሌለ በቃ ግዴለሽ ነሽ ቲቪን እስከ መስፈር ድረስ እኔ ከዚህ በኋላ ይሄው እቃ ሰብረሽ ጨርሰሻል ብርጭቆ ይሰበራል የማይሰበር ማይካው ይሰበራል ሁሉ ይሰበራል ትናንሽ ነገሩን አለፍኩሽ አሁን ደግሞ ብለሽ ቲቪ ትሰብሪብኛለሽ ከዛሬ በኋላ ከኔ ጋር አብረን አንቀጥልም በእውነት አብረን አንኖርም በቃ እኔ እንደዛ ነገር አላቅልሽም በቃ ምን አይነት ነሽ አንቺ እንዴት ተጠቃቅኑ ነገር አልፋለሁ እሺ በትናንሽ ሳንቲም የሚገዛ ይታለፋል ቲቪን ያክል ነገር ማን ያውቃል ለበይ አንድ ላይ እንትን ሆናል ችግር ለማዳታ ሲብ ምን ማለት ነው አንድ ላይ ምናምን ምን ማለት ነው እናቴ ኮረሽ በእናትሽ አረ ለታለኝ እናቴ ምናምን አትበይኝ ወደዛ በእናትሽ አትናደጂ በቃ አላውቅም በቃ በእውነት ወስኛለሁ ትሄጃለሽ በቃ አብረን አንቀጥልም እንዴ እቃው ሁሉ ተሰብሯል በቃ እኔ ምን እንደማደርግ ራሱ ግራ ገባኝ አሁንስ ቃላት ነው ያጠራኝ በስመ አብ ወወልድ ወመንፈስ ቅዱስ እኔ አሁን ምንድነው የምለው ይሄን ጉድ ምንድነው የምለው ወይኔ በኢየሱስ ታርግልሽ የኔና እኔ ተነሽ ከኔ ላይ ተነሽልኝ አና ተነሽ በእግዚአብሔር በቃ ተነሽ ከኔ ላይ እኔ አልፈልግም እኔ ምንድነው የምትይኝ አንቺ ላይ ተሰኝ ተነሽ በእናትሽ ይቅርታ አድርግልኝ የኔና እባክሽ ተነሽ ከኔ ላይ ይቅርታ አድርጊ ማለት በእናትሽ ይቅርታ አድርጊሽ ይቅርታ አድርጊ የኔና እሺ ተነሽ ከኔ ላይ እሺ አንቺ ምን አይነት ልጅ ነሽ መጀመሪያ ቀስ ብለሽ አሰሪ ምን የምትሰሪውን ማሊያው ከጓደለም ማድረግ ወደቀብኝ እኮ በእናትሽ እሺ ተነሽ ከኔ ላይ እሺ ማዲ እሺ ተነሽ ከኔ ላይ አትናደጂ ተነሽ ከኔ ላይ ወይ ደግሞ ልቤና ትጎትቺኝ በእናትሽ ለራሴ የተተበሳጭታለሁ አትበሳጭ ማዲ በእናትሽ ከኔ ላይ ልቀቂኝ እሺ ማዲ በእናትሽ ባግዳት ለብልሽ እሺ ተነሽ ከኔ ላይ አድናድሽ ይቅር በይና መናደዴት ይቀራል ቃሉ የሰብርሽ መናደዴት ይቅር በይና ታዲያ ማለት ለምን ታደክሚኛለሽ እኔ ለራሴ ተናድጃለሁ በቃ ወደቀ ተሰበረ አሁን እኔ ቲቪውን አይተካልኝም ይተካልኛል ይቅርታ በይና እሺ አትበይና ማለት ይቅርታ ምንድን ነው በተናደድኩኝ ሰዓት አላውቅም በቃ ለሰዎች ቦታ ሂጂ አላውቅም በቃ ደፊና እንደዚህ
አትድረሽብኝ። ተነሽ በእናትሽ ነው እየደከመኝ ነው። በቃ ማሪ በእናትሽ ይቅር በይ በእናትሽ። ሻና ከኔ ላይ ሀና ተነሽ ከኔ ላይ ተነሽ ብዬሻለሁ። አሰሚም እንደውም ነገ አይደለም አሁን ነው መሄድ ያለብሽ። ዞር በይልኝ ወደዛ፣ ልቀቂኝ ወደዛ ዞር በይ። ማሪ በእናትሽ በእናትሽ እየሄዳለሁ በእናትሽ። ምን ሆነሻል? አንቺ ልጅ ጤነኛ አይደለችም። ምን እየሆንሽ ነው አንቺ? ቆይ ምን እየተፈጠረ ነው እዚህ ቤት? ምን እየተፈጠረ ነው እንዴ? ምንድን ነው እሱ? ይቅርታ አድርጊና ማሪ በእናትሽ ይቅርታ አድርጊ። የት እሄዳለሁ? እሺ የት እያለሽ ነው አንቺ? ቆይ አውቄ አይደለም ማሪ። እሺ አንድ ላይ ገዛናል። ሁለት ማሪ የኔ እናት ተነሽ ከኔ ላይ እሺ፣ ተነሽ በቃ ተነሽ። እሺ ተነሽ በቃ እሺ፣ ዞር በይ። እሺ ይኸው ትቻለሁ። ተነሽ ሁለታችን ገዛ። ይኸው እኔ ምን ሁለታችን እንገዛለን? ዞር በይልኝ ከኔ ላይ ተነሽልኝ በቃ። እሺ ተነሽልኝ። እሺ ይቅር ብለሻል? አዎ ብያለሁ። ሁለተኛ እንደዚህ አይነት ነገር ግን እሺ ማሪ እሺ እያሰብሽ ስሪ። እሺ በቃ እሺ እሺ በራውዘረው በቃ እሺ ከዚህ በኋላ እሺ በቃ እሺ በቃ እሺ እሺ አታልቅሽ። እኔ አይምሮዬን አበጥብጭኝ በእናትሽን። እሺ ደንግጬ እኮ ነው ማሪ፣ ድንገት እኮ ነው ማለቀሴ ነው ማሪ። ምንድን ነው የሚያስቅሽ? እኔ ተናድጄ አንቺ ትስቂያለሽ? ምንድን ነው የሚያስቅሽ? እንዴት ያበደሽ ነው? እንዳንተ ምን እየሆነሽ ነው? ያ አንተም ነበርበት ተነጋግራችሁ ነው? ያና ደግሞ ዞር በይ ወደዛ። እሺ አንቺ በጣም እየረዛ እቺ ልጅ እንዳለች አንተ ፕራንክ ማድረግ ጭራሽ ያላሰብኳት። ወይ አና ፈራሽልኝ እኮ ጌታ። አንቺ ግን ይነምልሽ አንቺ ወለድ በሰበልሽ ትያለሽ እና ምን ልበልሽ ያድርግ ወይ እኔ የተናድጄ እኮ ነው ጌታን ተናድጄ ነው። አትናዲ ወይ ዳዲ ወይ ትያለሽ እንደ ይየድልኝ ወይ ለማዲ ቆይ እና እኔን ታናድጅኛለሽ በጌታ። ይሄው እውነት ላቤ እስኪመጣ ነው የተናደድኩት። ዋልስሽ እንዴ አይናዴ በኢየሱስ አይ ኪዩባቴ ባካ እንደዚህ ያደርጋና ለምን ወይኔ እሺ ያፌት እስቲ አትናደጂ እሺ። ቤተሰብ ይሰራል ከሙድ ውስጥ አወጡኝ። እውነት ቤተሰብ ከሙድ ውስጥ ነው የወጣሁት። እንዴት ነው እኔ ከእናንተ ጋራ ሌላ ስራ ልሰራ አስቤያለሁኝና ያፌት ከትምህርት ቤት ሲመጣ ጠብቄ ቅረጻኝ ነው ያልኩት። ለካ እነሱ ትናንትና አቀደውልኛል፣ እኔ አላወኩም። ለማንኛውም ቤተሰብ ያው እንግዲህ ቪዲዮ ወደ እናንተ ደርሷል። እነሱ ያቀዱት ነው፣ እኔ ያላቀድኩትም። ወደ እናንተ ደርሷል ቤተሰብ። እንግዲህ ምንም ማድረግ አልችልም። ተናድጄ ነው እንጂ ሀናን ጠልቻት አይደለም ቤተሰብ። በጣም ተናድጄ ደግሞ ጭራሽ ይቅርታ ስትለኝ የበለጠ አናደደችኝ። ለምን ቲቪን ያክል ነገር ሰብራኒ ላይ እንዴት ይቅርታ ትለኛለች? ለማንኛውም በክፋት እንዳታዩብኝ። በጣም ነው የምወዳት አንዬን፣ ግን እኔ መልስልሻለሁ። ይሄው ደምን ባስክታለቅሽ ድረስ ነው እኔ ፕራንክ ማረጋት ቤተሰብ። የዛን ቀን ደግሞ እኔ ላይ እንዳታዝኑ እናንተ። እኔ እስክታለቅስ ድረስ ነው ማረጋት እና ለማንኛውም ቤተሰብ ይሄን ይመስላል እንግዲህ። ቀጣይ ውሎዬን በሌላ ቪዲዮ አመጣላችኋለሁ። የዛሬ ውሎ ሳይሆን ምንድነው የሚባለው? ይሄ እንግልት። ለማንኛውም ተዝናኑበት እሺ። በጣም ወዳችኋለሁ።